ኢትዮጵያ እጅግ በጣም ለሚወዷት ስሟን ጠርተው ለማይጠግቧት ልጇ ለክቡር ጠቅላይ ሚኒስትር መልእክት አላት። ክቡር ጠቅላይ ሚኒስትር መልእክቱን እንዳስተላልፍ ፈቃዶ ይሁን። ኢትዮጵያም እንዲህ አለች። ውዱ ልጄ፣ ታላላቆችህ ወንድምና እህቶችህ የረገጡትን ድንጋይ ረግጠህ በጎ በጎውን ልታጸና፣ ዘንበል ያለውን ልታቃና፣ ቀና ከፍ ልታደርገኝ ያለ ረፍት በትጋትና በጽናት ደፋ ቀና ስትል ሰንብተሃል። ልጅነትህን ሁሉ ለኔ ሰጥተሃል። በቅርቡም ባለም አደባባይ እስካሁን ያላገኘሁትን ወግ ማዕረግ አሳይተኸኛል። ኩለህ ሞሽረኸኛል። በውስጤም ከጎረቤቶቼ ጋርም ስለ ሰላሜ ወጥተህ ወርደህልኛል። በስደትና በልዩ ልዩ ሀገራት የተበተኑ ልጆቼን ፈልገህ የታሰሩትን አስፈትተህ እንባዬን አብሰህልኛል። የእምነት ተቋማት ውስጥ የሚገኙ ልጆቼን ህብረት መልሰህልኛል። በዓለም አደባባይ በአዲስ ገጽ አጽፈኸኛል። በዚህም ተስፋዬ ለምልሟል። ብሩክ ሁን፣ ዘርህ ፍሬህ ይባረክ። እስካሁን በአጭር ጊዜ የሰራሃቸው ስራዎች የኔ እናትህን የወንድምና የእህቶችህን ብሎም የዓለም ሀገራትን ምስክርነት አስገኝቶልሃል። ይህ ሽልማት ያንተ ብቻ አይደለም። ባንተ በኩል ለኔ ለእናትህ፣ ለወንድምና ለእህቶችህ፣ ለታላላቆችህ፣ ለታናናሾችህ፣ ለጎረቤቶቼም ጭምር የተሰጠ ነው። ከፍ እንዳረከኝ ከፍ በል። ታዲያ ልጄ፣ ይህ ሽልማት ለሰራኸው ስራ እውቅና፣ ለቀጣይ ጉዞህ ብርታትና ስንቅ ይሆን ዘንድ አደራ ጭምር ነው። እኔ እናትህም የዘውትር ጸሎቴ ካንተ ጋር ነው። ውዱ ልጄ፣ እኔ ያለፍኩበት ውጣ ውረድ ስኬትም ተግዳሮትም የሞላው ስለሆነ እረፍት የሚነሳህ ብዙ ነገር እንዳለ አውቃለሁ። የቤቱ ታላቅ ልጅ ስትሆን ጭነትህ ከባድ ነው። ይህን ጭነትህን ወንድም እህቶች በአግባቡ ሊካፈሉ ይገባል። እንደው ለመሆኑ ወንድምና እህቶችህ በወጉ ተረድተውሃልን? ውዱ ልጄ፣ ውዱ ልጄ፣ እኔን በፍጥነት ቀና ለማድረግ ውስብስብ ችግሮችን ለመፍታት ደፋ ቀና ስትል ያልታዩና ያልተነበቡ ገጾች ያሉ ይመስለኛል። እኔ እናትህ እረዳሃለሁ። ልጆቼ በወጉ አሟልተው ጠልቀው ባይረዱህ ለምን አልተረዱኝም ብለህ ሳትከፋ ሳትበሳጭ ትከሻህን አስፍተህ ሆድ ከአገር ይሰፋልም አይደል ቢሉ የወትሮ ጽናትህን አጎልብተህ ይበልጥ እንዲረዱህ ለማድረግ ገጽህን ሳትነፍጋቸው ገልጠህ በምታምንበትና በምትመራበት ሁሉን ሰብስቦ አቅፎ የመሄድ እሴትህ አማካይነት እቀፋቸው። ለነገሩ ዓመት ከመንፈቅ እኮ ትንሽ ነው። ሁሉንም ገጾች ለማንበብ ያስችል ይሆናል። ሁሉንም ገጾችህን ለመረዳት ግን ጊዜ ይወስዳል። ውዱ ልጄ፣ አንተም ከመኖሬ ምስጢር ውስጥ አንዱ ሰበዝ መሆንህን ተረድተህ የሚቻልህን ሁሉ እያደረክ እንደሆነ እኔና እናትህ ብንገነዘብህም የቤቱ አውራ በመሆንህ ሁላችንም ካንተ ብዙ እንደምንጠብቅ ልታውቅ ይገባል። ከሰራሃው ይልቅ የቀረውን እንጠይቃለን። ካለማሃው ይልቅ የጎደለውን እንፈልጋለን። አደራዬ፣ በቻልከውና በምትችለው ብቻ ሳይሆን በማይቻለውም ጭምር ከታላላቅና ታናናሾችህ ጋር መክረህ ጉዞህን ላፍታም ቢሆን ሳታቋርጥ ድልህን አጠናክረህ ተግዳሮቶችህን በጥበብ ፈተህ እንደምትጓዝ እምነቴ የጸና ነው። በጸሎቴ ሁሌም እከተልሃለሁ። ልጆቼ
ወንድማችሁ መሪያችሁ ቢሆንም እንደናንተው አምጬ የወለድኩት ሰው መሆኑን ሳትዘነጉ ለስኬቱ ሞገስ ለድካሙ ምርኩዝ ደጀን ብርታት ትሆኑት ዘንድ አደራዬን እናንተው ላይ ትቻለሁ። ውዱ ልጄ ከወገብህ አጎንብሰህ ዝቅ ብለህ ከፍ እንዳረከኝ ሁሉ ከፍ በልልኝ ብሩኩን እናትህ ኢትዮጵያ። ክብርት ፕሬዝዳንት፣ ክቡራትና ክቡራን፣ ክቡር የሰላም ሎሬት ጠቅላይ ሚኒስትር አብይ አህመድ ዛሬ ያገኙት የሰላም ኖቤል ሽልማት እኔና የሰላም ሚኒስቴር የሥራ ባልደረቦቼም በሙሉ ለበለጠ የሰላም ስኬት ሌት ተቀን እንድንተጋ ገና ያልሰራነው እጅግ ብዙ የቤት ስራ እንዳለብን ያስታወሰንና መልእክት ያስተላለፈልን ነው። በቀጣይም የሥራ ጊዜው ሁሉ ኢትዮጵያ ሀገራችንና አካባቢዋን የሰላም ቀጠና ለማድረግ በሚያደርጉት ጥረት ውስጥ ሁሉ ከጎኑ መሆናችንን ስገልጽሎ በታላቅ ደስታ ነው።